አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦችን በቅድሚያ በኦሮሚያ ክልል በ10 ቀናት ውስጥ በመቶዎች የገደልኩበት የኢትዮ ጅቡቲ መንገድን ያስተጓጎልኩበት እንደዚሁም እንደ ቢሾፍቱ ባሉ ከተሞች ጥቃት ያደረስኩበትን ዘመቻ ፈጸምኩ ሲል የኦሮሞ ነጻነት ሰራዊት ገለጸም። ጠቅላይ ሚኒስትር አብይ አህመድ በበኩላቸው እጅ እየሰጡን እየሾምናቸው ነው ሲሉ ተሰምቷል። በዝርዝር የምንመለከተው መረጃችን ይሆናል። የፊልድ ማርሻል ብርሃኑ ጁላን ንግግር ተከትሎ ከሻዕቢያ ሰዎች ዘንድ የተለያዩ መረጃዎች እየወጡ ነው። ጠቅላይ ኤታማዦር ሹሙ ወደብ ሸቀጥ ነው ብለን አርፈን አንቀመጥም፣ ባህር ውስጥ እንገባለን ሲሉ በግልጽ ተናግሯል። ይህንንም ታደምጣላችሁ። አቶ ሽመልስ አብዲሳ እኛ አብዮት ላይ ነን ብለዋል። አቶ ጌታቸው ረዳን ጨምሮ በተገኙበት መድረክ ላይ የታደሙት ፕሬዝዳንት ታዬ አጽቀሥላሴ ደግሞ የወጣቱን ተስፋ እያለመለምን ነው ሲሉ ተሰምቷል። እናንተም ሰሙታላችሁ። ጄኔራሉ ዘመቻው ተጠናክሮ የሚቀጥል ነው ሲሉ ገለጹ። የፋኖ ኃይሎች በተለያዩ ስፍራዎች የሚያደርሱትን ጥቃትና የታጣቂዎቻቸውን ስልጠና መቀጠላቸውን አሳውቋል። ተጨማሪውን ይዘናል። የ4 ኪሎና የመቀለ መንግስታት ተፈናቃዮችን የፖለቲካ መጠቀሚያ አድርገዋል ተባለም። የትግራይ ህዝብ ከጎረቤትም ይሁን ከወንድም ህዝቦች ጋር አብሮ እንዳይኖር እያደረጉት ነው ሲሉም ፓርቲዎቹ ገልጸዋል። ሌላኛው መረጃችን ነው። በኦሮሚያ ክልል በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር 9 ደረሰም። በሽታው በነቀምቴ ከተማ በሁለት ሰዎች ላይም ተገኝቷል። ሰሙታላችሁ። የኢራንና እስራኤል ፍጥጫ ሁለተኛ ቀኑን አሳልፏል። ኢራን እስራኤልን የሚረዱ ሀገራትን ጥቃት ሰነዝርባቸዋለሁ ስትል ዝታለች። እስራኤል በበኩሏ ሚሳኤሎች መወንጨፋቸውን የሚቀጥሉ ከሆነም ቴህራን ወደ አመድነት ትቀየራለች ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በኦሮሚያ ክልል በ10 ቀናት ውስጥ በመቶዎች የገደልኩበት የኢትዮ ጅቡቲ መንገድን ያስተጓጎልኩበት እንደዚሁም እንደ ቢሾፍቱ ባሉ ከተሞች ጥቃትን ያደረስኩበት ዘመቻ ፈጸምኩ ሲል የኦሮሞ ነጻነት ሰራዊት ገለጸ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው እጅ እየሰጡን እየሾምናቸው ነው ሲሉ ተሰምቷል። ባለፈው ዓመት በታንዛኒያ በነጻነት ጦሩና በብልጽግና መካከል ድርድር ሲደረግ አገዛዙ ለኦሮሞ ነጻነት ሰራዊት አመራሮች የጥቅማ ጥቅምና በክልሉ ውስጥም በአንዳንድ ስፍራዎች ላይ ስልጣን እንሰጣቸዋለን፣ ሰራዊታችሁን ይዛችሁ ግቡ የሚለውን ቅድመ ሁኔታ አድርጎ ማቅረቡ ይታወሳል። ከነጻነት ሰራዊቱ አመራሮች በኩል በወቅቱ የቀረበው ደግሞ የግል ጥቅምና ስልጣን ሳይሆን የክልሉ ህዝብ የፖለቲካ ችግሮች ፖለቲካዊ መፍትሄ ሲሰጣቸው ዘንድ የሚጠይቁ ሁኔታዎች ቀርቦባቸው ነበር። በዚህም ሳቢያ ያ ድርድር ሳይሳካ የቀረ ሲሆን እንዲቀጥል አሜሪካን ጨምሮ የተለያዩ አካላት ጥሪ ማቅረባቸውንም ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ግን የምን ድርድር ያላቸው ምርጫ እጅ መስጠት ነው። እጅ የሰጡንንማ ሹመት እየሰጠን ነው፣ በደቡብ ምዕራብ ሸዋ ላይ እጅ የሰጡን ሹመት እየሰጠን ነው ሲሉ ነው ትናንት የተናገሩት። በየቀኑ 70 80 ምናምን ይሰጣል። ከ3 ወር በፊት ደግሞ ታውቃላችሁ እዚህ ሸዋ አካባቢ ምዕራብ ገብተዋል። ክፍት ነው። ገብተዋል ብቻ ነው እንዴ? አይደለም፣ ሹመኞች ናቸው። እነ ሸኔ የገቡ በቅርቡ ከዚህ ከሸዋ አሁን ኦሮሚያ አመራር እኮ ናቸው። የሀገሪቱ ሰራዊት አዛዦች ሸኔ የሚሉትን ኃይልን አብቅቶለታል የለም በሚሉበት ተደጋጋሚ ጊዜ ገደብም ተቀምጦ እየተጠናቀቀ እንደሆነ በሚገለጽበት በዚህ ወቅት የኦሮሞ ነጻነት ሰራዊት ደግሞ በ10 ቀናት ዘመቻ ውስጥ በመቶዎች የተገደሉበት በመቶዎች የመንግስት ኃይሎች የቆሰሉበት ዘመቻን ስለማካሄዱ አሳውቋል። በክልሉ የተለያዩ ዞኖች ብቻ ሳይሆን በቤንሻንጉል ጉሙዝና አማራ ክልል የተለያዩ ወረዳዎች ውስጥ ጭምር በመግባት በመንግስት ኃይሎች ላይ ጥቃት ፈጸምኩ የሚለው ሰራዊቱም በዚህም ከፈረንጆቹ ሰኔ 1 ጀምሮ ባሉት ተከታታይ 10 ቀናት ውስጥ 167 የመንግስት ወታደሮችን በመግደል 146 የቆሰሉበትን ዘመቻ አካሂጃለሁ ብሏል። በምስራቅ ሸዋ ዞን ፈንታሌና ዱግዳ ወረዳዎች ውስጥ ያደረኩት ዘመቻ የኢትዮ ጅቡቲ መስመርን እንቅስቃሴ ያስተጓጎለ ነበር ያለው የነጻነት ጦሩ ለምን ያክል ቆይታ የሚለውን ግን አላብራራም። በወታደራዊ ካምፕ ላይ ጥቃት ፈጸምኩ ካለባቸው አካባቢዎች መካከል ምዕራብ አርሲ ሄበን፣ ደቡብ ምዕራብ ሸዋ ባቾና ቶሌ
ወረዳዎች ሂሉ ገላናና እንደዚሁም በቢሾፍቱ ከተማ ውስጥ እንደሚገኙበትም ጠቅሷል። በቢሾፍቱ በከተማ ውስጥ የፈጸምኩት የቦምብ ጥቃት ነው ሲል የገለጸው ጦሩ ሞትና የአካል ጉዳት አድርሻለሁም ይላል። ከኦሮሚያ ክልል ባሻገር በአማራ ክልል የኦሮሞ ልዩ ዞን ውስጥ ባሉ ስፍራዎች እንደዚሁም በቤንሻንጉል ጉሙዝ ክልል ቡለን እና ድባጤም ጨምሮም የሰራዊቱ ካምፕ ላይ ጥቃት አደረስኩ ብሏል። እነዚህን የውጊያ ቀጠናዎችን በተመለከተ ከመንግስት ኃይሎች አሊያም ከመከላከያ ሰራዊቱ በኩል የተሰጠ ምላሽ ግን የለም። ዓለም አቀፍ ተቋማት ግን በኦሮሚያና ቤንሻንጉል ጉሙዝ አዋሳኝ አካባቢዎች ከሰሞኑ በተከሰተ ግጭት ከ11 ሺህ በላይ ሰዎች ተፈናቅለዋል ብለው ነበር። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ደግሞ ታጣቂዎች በቤንሻንጉል ጉሙዝ ክልል በመተከል ዞን በድባጤ ወረዳ በቡለን ከተማ ባሳለፍነው ግንቦት 29 በፈጸሙት ጥቃት ከተገደሉ 13 ሰዎች መካከል 7ቱ የክልሉ የጸጥታ ኃይል አባላት ስለመሆናቸው ጠቅሷል። ታጣቂዎቹ የአንድ ባንክ ስራ አስኪያጅን ጨምሮ 5 ሰዎችን አፍነው መውሰዳቸውንም በሪፖርቱ አመላክቷል። የፊልድ ማርሻል ብርሃኑ ጁላ ንግግርን ተከትሎ ከሻቢያ ሰዎች ዘንድ የተለያዩ መረጃዎች እየወጡ ነው። ጠቅላይ ኤታማዦር ሹሙ ወደብ ሸቀጥ ነው ብለን አርፈን አንቀመጥም፣ ባህሩ ውስጥ እንገባለን ሲሉ በግልጽ ተናግሯል። ሻቢያ ከሰሞኑ የሰጠው ምላሽ ከአዲስ አበባ የጦርነት ከበሮ እየተደለቀ ነው የሚል እንደነበር ይታወሳል። ከሰሞኑ በፓርላማ የተገኙት የመከላከያ ሚኒስትሯ አይሻ መሐመድ አስቀድመው ኤርትራን ሀገርን ብሎ ለመጥራት የሚያስቸግር ነው ብለው እንደነበር ይታወቃል። ፊልድ ማርሻል ብርሃኑ ጁላ ደግሞ ሻቢያን በጣም ከሚገባው በላይ አብሮን እንዲሰራ ለማድረግ ሞክረናል፣ አልተሳካም፣ ቆልፋችሁብን አትቀጥሉም ስንል እየተወራጭ ነው ሲሉ ተሰምቷል። ወደብ ሸቀጥ ነው፣ ንግድ ነው ወዘተ የሚለውን አንቀበልም፣ ባህሩ ላይ እንገባለን፣ እንዴት አድርጋችሁ ካላችሁን በቅርቡ አብረን እናየዋለን ሲሉም ዝተዋል። በራይል ተቋቋም ነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። ባህር ኃይል አቋቋም ነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ነው። ከጥቂት ዓመታት በፊት በአንድ ሰሞኑ ወዳጅ የነበሩትና የቀጠናው አተራማሽ ኃይል የሆኑት ሻቢያና ብልጽግና የሚያሰሙት ዕለታዊ ፕሮፓጋንዳ የጦርነት ነጋሪት ከሆነ ሰነባብቷል። ትናንት ሻቢያን መስደብ የኤርትራን የ4 ኪሎን መንግስት ውለታን መንቀፍ ባንዳነት ነው ይሉ የነበሩት የብልጽግናው ሰዎችና ሹማምንት አሁን ደግሞ ሻቢያን በበጎ ማንሳት ባንዳነት አድርገው እያቀረቡትም ናቸው። የቀጠናው አተራማሽና ግጭት ጠማቂው ያስመራው መንግስት በአመዛኙ በልወረር ነው ስጋት የጨፈጨፈው የትግራይ ህዝብን ጨምሮም አጋር ፍለጋ በየአቅጣጫው እየባዘነ ነው። በ4 ኪሎም ይሁን በአዲ ሃሎ በኩል አንድ የሚያመሳስለው ተግባር ግን ሁለቱም መንግስታት ወታደራዊ ዝግጅት ላይ መሆናቸው ነው። ፊልድ ማርሻል ብርሃኑ ጁላ በትግራይ ጦርነት ጊዜ ክላሽ ሳይቀር ከውጭ እየገዛን ተዋጋን፣ አሁን ግን እያመረትን ነው ብለዋል። የሻቢያ ሰዎች በበኩላቸው የጸረ ድሮን ተከላዎችን እያከናወኑ ስለመሆኑ እየዘገቡ ናቸው። በተዘዋዋሪ የሻቢያ ልሳን ሆነው እያገለገሉ የሚገኙት እነዚህ አካላት የጸረ ድሮን ተከላው አሰብን ጨምሮ በተለያዩ የሀገሪቱ ስትራቴጂክ ስፍራዎች ላይ እየተከናወነ ያለ ነው ይላሉ፣ ማስረጃዎችን ባያቀርቡም። በሌላ በኩል ከሰሞኑ ወደ አስመራ ሚስጥራዊ የተባሉ በረራዎች ተደርገዋል ሲሉም ገልጿል። አንዳንዶቹ በማዕቀብ ውስጥ ለሚገኘው ለአምባገነኑ ኢሳያስ መንግስት የጦር መሳሪያ ሊሆን ይችላል የሚል መላምትም አስቀምጠዋል። አቶ ሽመልስ አብዲሳ እኛ አብዮት ላይ ነን ብለዋል። አቶ ጌታቸው ረዳን ጨምሮ በተገኙበት መድረክ ላይ የታደሙት ፕሬዝዳንት ታዬ አጽቀሥላሴ ደግሞ የወጣቱን ተስፋ እያለመለምን ነው፣ እድለኛ ናችሁ ሲሉ ተሰምቷል። የኦህዴድ ብልጽግናዎች ላለፉት 6 ዓመታት የጦርነት አውድማ አድርገው ባስቀጠሉት የኦሮሚያ ክልል ውስጥ ከ8 ዓመታት በፊት እንደ ለማ መገርሳ ያሉት ባለስልጣናት በክልሉ ያለውን ስራ አጥነትና የኢኮኖሚ ተጠቃሚነት ችግሮችን ለመፍታት የኢኮኖሚ አብዮት የሚል ሀሳብ ሲያነሱ ይደመጡ ነበር። ይህ ሀሳብ ብልጽግናዎች ለውጥ የሚሉት ነገር ከመምጣቱ አስቀድሞ በክልሉ የነበረውን አመጽ ለማርገብ በሚል የመጣ ጽንሰ ሀሳብ መሆኑንም ልብ ይሏል። የኦዳ ትራንስፖርትን ጨምሮ ይህንን የኢኮኖሚ አብዮት የተሰኘ የኢህአዴግ ሰዎች ፕሮጀክትን በተመለከተም በኦሮሚያ ክልል ምክር ቤትም ተቋቁሞ ነበር። በ2009 የነበረውን የነለማ መገርሳን ፕሮጀክት በተመለከተ በወቅቱ እንዲህ ተዘግቦም ነበር። የኦሮሚያ ክልል ባለስልጣናት ሰሞኑን ደጋግመው የሚናገሩት አንድ ሐረግ አለ፣ የኦሮሞ ኢኮኖሚ አብዮት የሚል። የኢኮኖሚ አብዮቱ ኢላማ ያደረገው ደግሞ በክልሉ ተቀስቅሶ በነበረው ህዝባዊ አመጽ ከፍተኛ ተሳትፎ የነበራቸውን ወጣቶች ነው።
ለወጣቶቹ ስራ ለመፍጠር በመንግስትና በግል ትብብር ሊመሰረቱ የታቀዱ የተለያዩ ድርጅቶችን በበላይነት የሚመራ ምክር ቤት በይፋ መቋቋሙ ተነግሯል። የወቅቱ የብልጽግናው ሰዎች ደግሞ ልክ ኦሮሞማ የሚለውን ቃል ለፖለቲካዊ ፍጆታቸው እንዳዋሉት ሁሉ ኬኛ የሚለውን ቃልም በዛ መንገድ እየተጠቀሙበት ይገኛሉ። ዛሬም በምዕራብ ሸዋ ዞን ግንጪ በአመት የኢትዮጵያ ህዝብን 3 ሚሊዮን ሄክቶሊትር ቢራን እናጠጧለን ያሉበትን የዚህን አብዮት አካል የሆነ ያሉትን የኬኛን መርሃ ግብር አቶ ሽመልስ አብዲሳ አስተዋውቋል። አቶ ሽመልስ አብዮት ላይ ነን ባሉበት በዚህ ማብራሪያቸው ላይ የኦሮሚያ የኢኮኖሚ አብዮት በአብይ አህመድ ሐሳብ አመንጭነት የተጀመረ ነው ብለው ሲያቀርቡም ነው የተሰሙት። ከ8 ዓመት በፊት የተጀመረ ስፔሻሊ ክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የሰላም ሎሬት በእርሳቸው ሐሳብ አመንጭነት የኦሮሞ ኢኮኖሚክ አብዮት የሚል ሐሳብ ተወጥኖ ስራ ተገብቶ ለኬኛ አይነት ፕሮጀክቶችን በህዝብና በመንግስት ትብብር እንዲቋቋሙ በማድረግ ወደ ስራ ተገብቷል። የቀደሙ ስርዓቶችና የሚያሳድዷቸው ሰዎችን ሌጋሲ የራሳቸው በማድረግ የሚታወቁት የብልጽግናው ሹማምንት መሰል ሽሚያን በህዳሴው ግድብ ላይ ማሳይቷል። የአገዛዙ ያለፉት ዓመታት ፕሮጀክቶች ፓርክ፣ ቤተ መንግስት፣ መናፈሻ እንደሆኑ ግን ይታወቃል። የሆኖ ሆኖ አቶ ሽመልስ አብዲሳም አቶ ጌታቸው ረዳና አብርሃም በላይን የክብር እንግዳ አድርገው በከፈቱት የግንጪው ፋብሪካን በተመለከተም ፕሬዝዳንት ታዬ አጽቀሥላሴ ያደረጉት ንግግር ደግሞ ይሄን ወጣት ተስፈኛ እያደረግነው ነው፣ እድለኛ ነው ወዘተ የሚል ነው። ልጆቻችን የሥራ እድል ባለቤት ይሆናሉ፣ ተስፋቸው ይለመልማል፣ መጻኢ እድላቸው በብርህነት የተሞላ ይሆናል፣ በሌሎች በማይጠመጥኗቸው አልባሌ ቦታዎች እንዳይውሉ ተስፋን ይሰጣቸዋል። ፕሬዝዳንቱ በሚያገለግሉት በዚህ አገዛዙ ውስጥ የሀገሪቱ ወጣት የተፈጠረለት የስራ እድል ውትድርና አሊያም ደግሞ ታጣቂነት መሆኑ ግን እምብዛም ማሻሚ አይደለም። እርሳቸው በእድለኝነት የሚጠቅሱት ወጣት በተለይም ወጣሁበት የሚሉት የአማራ ክልል ወጣት ላይ ድሮንና ሜካናይዝድ ኃይል ተሰማርቶ እየተፋለሙት ነው። በኦሮሚያ ክልል ሸኔ የሚል ታርጋ የተለጠፈባቸው ወጣቶች በተመሳሳይ ችግር ውስጥ ናቸው። የትግራይ ወጣት በጦርነት ስጋት በድህረ ጦርነት ቀውስና ስርዓቶት በገፍ እየተሰደደ ስለመሆኑ ዓለም አቀፍ ሪፖርቶች አብነት ናቸው። ጀነራሉ ዘመቻው ተጠናክሮ የሚቀጥል ነው ሲሉ ተናግሯል። የፋኖ ኃይሎች በተለያዩ ስፍራዎች የሚያደርሱት ጥቃትና የታጣቂዎቻቸውን ስልጠና መቀጠላቸውን አሳውቋል። የመከላከያ ሰራዊቱ 90% የአማራ ክልሉን ጦርነት አጠናቀናል፣ ተደምስሷል የሚል መግለጫን በፊልድ ማርሻሉ በኩል መግለጹ ይታወቃል። ነገር ግን የፋኖ ኃይሎች በተለያዩ ስፍራዎች የሰራዊት ዝግጅትና በአንዳንድ ቦታዎች ደግሞ ጥቃት እያደረሱ ስለመሆኑ እየገለጹ ናቸው። ከሰሞኑ በጎጃም ጎንደርና ወሎ የተለያዩ ቀጠና አሰልጥነው እንዳስመረቋቸው የገለጿቸው ታጣቂ ኃይሎችንም አሳይቷል። ከነዚህ የሰለጠኑ ኃይሎች ባሻገር የመንግስት ኃይሎች በተለይም የሚሊሻ አድማ ብተናና ሌሎችም አባላት እየተቀላቀሏቸው ስለመሆኑ ያስረዳሉ። በተለያዩ ስፍራዎች ደግሞ አሁንም ጥቃቶችን ስለመፈጸማቸውም ይገልጻሉ። በጎጃም ቀጠና የጁቤ ኮርክና ሰከላ ሳንግብ በተባለ አካባቢ የተፈጸሙ ጥቃቶችም ቀዳሚ አብነት ናቸው። በጎንደር ቀጠና ደግሞ በለሳና ኪንፋዝ በገላም እንደዚሁም በቋራ ቀጠናዎች ላለፉት ተከታታይ ቀናት የተኩስ ድምጽ ያልተለያቸው ስፍራዎች አሉ። በአማራ ክልል 2 ዓመት ለተጠጋ ጊዜ ሰራዊታቸውን አስገብተው እየተዋጉ የሚገኙት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማም ይህንኑ ያረጋግጣሉ። አሁንም ዘመቻው ተጠናክሮ የቀጠለና የሚቀጥል ነው በማለት የውጭ ታሪካዊ ጠላቶቻችን በሀገር ውስጥ ለሚገኙ ባንዳዎች ሽርፍራፊ ሳንቲም በመስጠት ሀገራችንን የግጭት ቀጠና ለማድረግ ለማተራመስና ለማፍረስ የሚያደርጉት እንቅስቃሴን ለመመከት ነው እየተዋጋን ያለ ነው ይላሉ እኒህ ጀነራል። ሸኔ፣ ጽንፈኛው እንደዚሁም አልሻባብን የመደምሰስ ስራችን የሚቆም አይደለም ሲሉ በማከል በዚህ ሁኔታ ውስጥ ነው እንግዲህ የሰራዊቱ አዛዥ 90% ተጠናቋል፣ ገዳምና ዋሻ ብቻ ይቀራል የሚሉት። የአራት ኪሎና መቀለ መንግስታት ተፈናቃዮችን የፖለቲካ መጠቀሚያ አድርገዋል ተባለም። የትግራይ ህዝብ ከጎረቤትም የሆነ ከወንድም ህዝቦች ጋር አብሮ እንዳይኖር እያደረጉት ነው ሲሉም ፓርቲዎቹ ገልጸዋል። የፌዴራል መንግስትም የሆነ የትግራይ ጊዜያዊ አስተዳደር ተፈናቃዮችን ወደ ቀያቸው በመመለስ ፈንታም ለፖለቲካ የፍጆታ መጠቀሚያነት እያደረጓቸው ነው ሲሉ የገለጹትም የሳልሳይ ወያኔ ሓርነት ትግራይና ባይቶና አባይ ትግራይ ፓርቲዎች ናቸው። የትግራይ ህዝብ ጥያቄን በፕሪቶሪያው ስምምነት ማነቆ ውስጥ
በማስገባት የፌደራል መንግስቱም ይሁን የጊዜያዊ አስተዳድሩም ለራሳቸው የፖለቲካ ፍላጎት ማስፈጸሚያ ለመጠቀም እንጂ የትግራይ ህዝብን ከወንድምና እህት ጎረቤት ህዝብ ጋር በጋራ አብሮ እንዲኖር ተገቢውን ስራ እየሰሩ አይደለም ያለው ሳልሳይ ወያነ ነው። የፕሪቶሪያው ስምምነት የመሬት ማካለል አይደለም፣ ነገር ግን ከጦርነቱ በፊት ወደ ነበረበት እንመለስ የሚል ነበር ሲሉ አንድ የፓርቲው አመራር ለመገናኛ ብዙሃን ተናግሯል። ሆኖም አሁን ባለው የትግራይ ክልል የፖለቲካ ውጥረት ይህንን ማስፈጸም የሚቻልበት እድል በእጅጉ እየደበዘዘ በመሆኑም ስጋት ውስጥ የሚከት ነው ሲሉም አክለዋል። የትግራይ ህዝብ ከአማራ አፋርና ከኤርትራ ህዝብ ጋር በድንበር ተጋርቶ ለረጅም ዓመታት የኖረ ህዝብ ነው ያሉት አመራሩም በተለየ መልኩ ከአማራ ክልል ጋር የተፈጠረው ፖለቲካዊ ውዝግብ በህዝብ ድምጽ ቢፈታ የተሻለ መፍትሄ ሊያመጣ ይችላል ሲሉም ገልጸዋል። የባይቶና ፓርቲ ሊቀመንበር ክብሮም በርሀ በበኩላቸው ህወሓት የተቆጣጠረው ጊዜያዊ አስተዳድሩም ይሁን የፌደራሉ መንግስት የህዝብን መሞት መፈናቀልና የትኛውንም የሰብአዊ መብት ጥሰት ለመከላከል እየሄዱበት ያለው ርቀት እዚህ ገባ የሚባል አይደለም ይላሉ። ፓርቲዎቹ አሁንም ቢሆን የትግራይ ህዝብ ችግር የኢትዮጵያም ችግር በመሆኑም የክልሉ አመራሮችም ይሁን የፌደራል መንግስቱ በትኩረት እንዲሰሩበት አሳስበዋል። በኦሮሚያ ክልል በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር 9 ደረሰም። በሽታው በነቀምቴ ከተማ በሁለት ሰዎች ላይም ተገኝቷል። በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ሰዎች ቁጥር 9 መድረሱን በነቀምቴ ከተማም 2 ኬዞች መገኘታቸውን ያሳወቀው የክልሉ ጤና ቢሮ ነው። ከ9ኙ የበሽታው ተጠቂዎች ውስጥ 5ቱ ሞያሌም፣ 2ቱ ጅማም፣ ቀሪው 2ቱ ደግሞ በነቀምቴ ከተማ የተገኙ መሆናቸውና ከተያዙ ሰዎች መካከል አገግመው የተመለሱ በክትትል ላይ ያሉ ስለመኖር ቸውም ታውቋል። በክልሉ ለምርመራ ከ100 በላይ ናሙናዎች ከጅማ፣ ከነቀምት፣ ከሸዋ፣ ከምዕራብ ሸዋ፣ ሐረርጌ እንደተወሰዱ የገለጸው ቢሮም ብዙዎቹ ተመርምረው ኔጌቲቭ ናቸው። ከትናንት በስቲያ ብቻ 28 ምርመራ ተደርጎም በአጠቃላይ ከአንድ ሰው ውጭ ሌሎቹ ነፃ ናቸው ሲልም ቢሮ ገልጿል። ለበሽታው ሕክምና ምን መደረግ እንዳለበት በአመዛኙ የማይታወቅ በመሆኑም በክልል ደረጃ የአሰልጣኞች ስልጠና ተሰጥቶም 300 የሚሆኑ የጤና ባለሙያዎች ወደ ዞን ከተማና ሆስፒታል እንዲሄዱ ተደርጓልም ነው የተባለው። የጤና ሚኒስቴር ይፋ ባደረገው መረጃ መሰረት በአጠቃላይ በዝንጀሮ ፈንጣጣ በሽታ የተያዙ ሰዎች ቁጥር 19 ደርሷል። የእስራኤልና የኢራን ጦርነት አሁንም የዓለም አቀፉ የመገናኛ ብዙሃን ዋነኛ ትኩረት ነው። ኢራን ሚሳኤሎችን ማስወንጨፏን ካላቆመች ቴህራን ትቃጠላለች ስትል እስራኤል አስጠንቅቃለች። እስራኤል ባሳለፍነው ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመችው ጥቃት ከፍተኛ የጦር አዛዦችና 9 የኒውክሌር ሳይንቲስቶችን መግደሏ የሚታወቅ ነው። እስራኤል የፈጸመችውን ጥቃት ተከትሎም ኢራን አጻፋዊ ሚሳኤሎች ያስወነጨፈችበት የሁለቱ ሀገራት ፍጥጫም ሁለተኛ ቀኑን አሳልፏል። እስራኤል በድጋሚም ትናንት ምሽት በፈጸመችው ጥቃት በርካታ ኢላማዎችን መታለች። በቴህራን የመኖሪያ ህንፃ ላይ በተፈጸመ ጥቃትም 20 ህጻናትን ጨምሮ 60 ሰዎች መሞታቸውን የኢራን የመገናኛ ብዙሃን ዘግቧል። በኢራን አጻፋዊ የሚሳኤል ጥቃቶች ደግሞ 3 ሰዎች ሲገደሉ በርካቶች ስለመቁሰላቸው ታውቋል። እስራኤል በኢራን ላይ የፈጸመችው ጥቃት ከ150 በላይ ኢላማዎች ላይ ያነጣጠረ ስለመሆኑም ተዘግቧል። ኢራን ወደ እስራኤል ያስወነጨፈቻቸው ድሮኖችና ሚሳኤሎች ግን በአመዛኙ ከሽፏል፣ የተወሰኑት ደግሞ ኢላማቸውን መተዋል ሲሉ ባለስልጣናት ተናግሯል። እስራኤል በበኩሏም ኢራን ሚሳኤሎቿን ማስወንጨፍ ከቀጠለች ቴህራን ወደ አመድነት ትቀየራለች እያሉ ናቸው። የእስራኤል የመከላከያ ሚኒስቴር ከወታደራዊ ባለስልጣናት ጋር ባደረጉት ግምገማ ላይ በሰጡት አስተያየት የኢራኑ አምባገነን የኢራን ዜጎችን ወደ ታጋችነት እየቀየረ ነው፣ በተለይም የቴህራን ሰዎች በእስራኤል ሲቪሎች ላይ ለደረሰው ጥቃት ከፍተኛ ዋጋ የሚከፍሉበት ሁኔታን እየፈጠረ ነው ሲሉ ተናግሯል። ኢራን በእስራኤል ላይ እየወሰደች ያለችውን አጻፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ብሪታንያ እስራኤልን የሚረዱ ከሆነም እናንተም የጥቃቱ ሰለባ ትሆናላችሁ ስትል የገለጸችው ደግሞ ኢራን ነች። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በመካከለኛው ምስራቅ የሚገኙ የጦር ሰፈሮችና መርከቦቻቸውን እንደምታጋይ ነው ያስጠነቀቀችው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።